አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው። ሱረቱ ሉቅማን ላይ እንዳለው ወሚን አያቲሂ አን ተቁመ ሰማዋቱ ወልአርዱ ቢአምሪሂ ይላል። ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው። ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል? እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወደ አፌ እያስጠጋሁት እያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው? ከጃም ይወድቃል፣ ውሃው ይደፋል። ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው? ታዲያ ኢየሱስ ይተኛ አንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ከ100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው